ዩኤኢ ውስጥ ወይ ብዙዎቻችሁ የምታውቁት ዱባይ ውስጥ መኪና መንዳት ትፈልጋላችሁ፣ መንጃ ፍቃድ ማውጣት ትፈልጋላችሁ። መንጃ ፍቃድ ለማውጣት ደግሞ የሚያስፈልጉ ሰነዶች፣ ፋይሎች እንዴት እንደሚከፈቱ ብዙዎቻችሁ አታውቁም። በዚህ ቪዲዮ ግን ፋይል እንዴት እንደምትከፍቱ በዝርዝር እነግራችኋለሁ። ፋይል ለመክፈት የሚያስፈልጉትን ነገሮች ከሀ እስከ ፐ በዚህ ቪዲዮ እናያለን። ይህ ቪዲዮ ክፍል 2 ነው። ክፍል 1 ደግሞ ገብታችሁ ይዩት፣ ይጠቅማችኋል። አንደኛ የመንጃ ፍቃድ ፋይል ምንድነው? እሱ ማወቅ አለባችሁ። የድራይቪንግ ላይሰንስ ፋይል ማለት በመንጃ ፍቃድ ትምህርት ቤት የሚከፈት የተማሪ መዝገብ ነው። ይህ ሳይከፈት የመንጃ ፍቃድ ትምህርት መጀመር በፍጹም አትችሉም። አሁን ወደ ዋናው ነገር እንግባ። መንጃ ፍቃድ ፋይሉ ለመክፈት ምን ያስፈልገናል? በመጀመሪያ ደረጃ ኤምሬት አይዲ ያስፈልገናል። ሁለተኛ ቫሊዩድ ሬዚደንስ ቪዛ እሱ ያስፈልገናል። ሶስተኛ ፓስፖርት ኮፒ። ፓስፖርት ኮፒ አንዳንድ ካምፓኒ ይጠይቃል፣ አንዳንዱ አይጠይቅም። ሌላኛው ፓስፖርት ሳይዝ ፎቶ። ፓስፖርት ሳይዝ ፎቶ ግዴታ ያስፈልጋቸዋል ማለት ነው። እሱ የሚጠቅመው ምንድነው? እዚች ጋር ይቀመጣል ማለት ነው። እዚች ጋር የምታዩት እዚህ ጋር አይዲያ እዚህ ኤምሬት አይዲ ላለው እዚች ጋር ድራይቪንግ ላይሰንሳችሁ ጋር እዚህ ጋር የሚቀመጥ ነው ማለት ነው። እሱ ያስፈልጋል። ቀጣይ ደግሞ ምንድነው? የአይን ምርመራ ነው። የአይን ምርመራ ወሳኝነት አለው። አይን ምርመራ ሳታረጉ ወደ ሌሎች ፕሮሰሶች መግባት አትችሉም ማለት ነው። ወደ ስልጠና ወደ ምን አገሙ። ፋይል ከከፈታችሁ በኋላ ቀጥታ ምንድነው? የአይን ምርመራ አድርግ ነው የምትባለው። አይን ምርመራ ካረግ በኋላ ነው ወደ ቲቶሪያልም የተለያዩ ነገሮች ብገቡ እሱ የአይን ምርመራ ታልፋለህ። ከኢትዮጵያ ጋር በነገራችን ላይ ተመሳሳይ ነው። ብዙ ልዩነት አለው። እንደዚህ ትላለህ፣ ወደ ግራ ወደ ቀኝ እያልክ ያሉትን ጽሁፎች አሉ። የአይን ምርመራ የሚታደርገው እሱን ተመሳሳይ የምታደርገው እሱን አድርገህ ወደ ፋይል መክፈት ላይ ትገባለህ ማለት ነው። ዩኤኢ ላይ መንጃ ፍቃድ ለማውጣት ፋይል ለመክፈት እነዚህ ናቸው የሚያስፈልጉት። ሌላ ነገር አያስፈልግም ማለት ነው። ይሄኛው ቀጣይ ደግሞ የትኛው ትምህርት ቤት አሪፍ ነው ቤስት ነው የሚለውን በቀጣይ ቪዲዮ እናያለን ማለት ነው። የትኛው ትምህርት ቤት ቤስት ነው አሪፍ ነው የሚላቸው ሪኮመንድ አድርጋቸዋል። ዩኤኢ ላይ እንደምታውቁት ዩናይትድ አረብ ኤምሬት ዩኤኢ እንደምታውቁት ብዙ ትምህርት ቤቶች አሉ። 7 ክልሎች አሉ። በነገራችን ላይ በዚህ ልንገራችሁ፣ ዱባይ ሀገር አይደለችም፣ ክልል ናት። ዩናይትድ አረብ ኤምሬት ዩኤኢ ነው እና ከዛ ውስጥ ዱባይ ራሱ አንድ ክፍለ ሀገር ናት። ዱባይ ውስጥ ብዙ ትምህርት ቤቶች አሉ። ሻርጃ፣ አጂማን፣ ኡሙልኩዊን፣ ራስ አልኬማ፣ አቡዳቢ ብዙ አሉ እና እዚህ ላይ ትምህርት ቤቶች አሉ። በቀጣይ ደግሞ የትኛው ትምህርት ቤት አሪፍ ነው የሚለውን እንመጣለን ማለት ነው። ስለ ዩኤኢ ጠቃሚ አስተማሪ ቪዲዮ እንዲደርሳችሁ ኢትዮ ኤምራ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ላይክ አድርጉት፣ ለጓደኞቻችሁ